የአንድ መንደር ሰዎች የሚጠጡበት የውሃ ጉድጓድ ነበረ። ዘወትር ውሃ ሲስቡ ውሃ ይዞ የሚወጣው ጎማ ውስጥ ይቀራል። ሲስቡ ባዶ ገመድ ብቻ ይወጣል። ይህ ነገር ሲደጋገም የአካባቢው ሰው ግራ ተጋባ። ይህ ጉድጓድ የጅኖች ጉድጓድ ይሆናል ወደሚል ግምት ደረሱ። ከዚያም አንድ ሰው ወደ ጉድጓዱ ውስጥ በመግባት ሁኔታውን እንዲያረጋግጥ ተስማሙ። ነገር ግን ሁሉም ፈርተው መግባት አሻፈረኝ ሲሉ ከመካከላቸው አንድ ያንን ግዳጅ ለመወጣት ራሱን አሳልፎ ሰጠ። ሰውየውም ታስሮ ወደ ጉድጓድ የሚላክበት ገመድ ወንድሙ ተጠርቶ ከሰዎች ጋር እንዲይዝ ቅድመ ሁኔታ አስቀመጠ። የመንደሩ ሰዎች ተገረሙ። ይህ ሁሉ ሰው ገመዱን መያዝ አቅቶት ነው ወንድምህ ከሌለበት ተጠርቶ የሚመጣው? ሆኖም የመንደሩ ሰዎች በቅድመ ሁኔታው ተስማሙ። ወንድሙ ተጠርቶ መጣ። አብሯቸው ገመዱን ያዘ። ሰውየው ወገቡ በገመድ ታስሮ ወደ ጉድጓዱ ተላከ። ጉድጓዱ ውስጥ የውሃ መያዣውን የሚበጥሰው ዝንጀሮ ሆኖ አገኘው። ሳይነግራቸው ዝንጀሮውን ጭንቅላቱ ላይ ተሸክሞ ገመዱን እንዲጎትቱ ነገራቸው። ገመዱን ወደ ላይ ሲጎትቱ ሰውየው ወደ ጉድጓዱ አፍ ሲቀርብ እንግዳ ነገር ተመለከቱ። ሸይጣን መስሏቸው ገመዱን ለቀው ፈረጠጡ። ወንድሙ በጣም ለወንድሙ በመስጋት ገመዱን ወጥሮ እስከ ጫፍ በብቃት ጎትቶ ከጉድጓዱ ውስጥ አወጣው። የዚህ ጊዜ ሰዎች ፈጣሪ ለሰውየው መትረፍ ወንድሙን ሰበብ እንዳደረገለት ተረዱ። ወንድሙ ባይኖር ኖሮ ገመዱን ለቆት ለህልፈት ተዳርጎ ነበረ። በዚች ዓለም ላይ እንደ ወንድምህ ጡንቻህን የሚያጠነክርልህ የለም። እንደ እህትህ ማንም ሰው ጤንነትና ደህንነትህን ለመጠበቅ የሚከታተልህ ሰው አታገኝም። ለወንድሞቻችሁ እና ለእህቶቻችሁ መልካም መዋልን አብዙ። ከወላጆቻችሁ ቀጥሎ እንደ ወንድሞችና እንደ እህቶቻችሁ ለእናንተ መልካም ሰው አታገኙ። በዙሪያህ ባሉ ሰዎች አትታለል። በመከራ ጊዜ ከወንድሞችህና ከእህቶችህ በቀር ማንም አብሮህ አይቀርም።